السلام عليكم ورحمة الله وبركاته. مسلم ማህበረሰብ ብዙ ጊዜ ظنين ለወንድሜ ማበላሸት የለብኝም ወይ ደግሞ ለወንድሜ ያለኝ ግምት መጥፎ መሆን የለበትም በሚል መጥፎ ስራ የሚሰራን ሰው እንኳን በመልካም ግምት መገመት ይፈልጋል። ያ ደግሞ ትልቅ ስህተት ነው በኢስላም ውስጥ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሲኖሩ በነበረበት ዘመን እንኳን ሳይቀር በዚያ በተመራጭ ዘመን እንኳን ሙናፊቆች ነበሩ። አሁን ላይ ደግሞ ሙናፊቁ ስፍር ቁጥር የለውም ማለት ነው። ለሙናፊቆች በር መክፈት ይሆናል። ብዙ ጊዜ ظنን እያስተካከሉ መሄድ፣ ግምትን በጣም እያስተካከሉ መሄድ ትክክል አይደለም። ግምትን አስተካክለታ ያለክ የሆነን ግለሰብ በስራ ትሞክረዋለክ። በስራ ሞክረህ ያ ነገር ሙሉ በሙሉ ወደ ሌላ የሚወስድብህ ከሆነ ወደ ስራ ትመለሳለህ፣ ግምትህን ወደ ጎን ትተህ ማለት ነው። ከወራት በፊት አንድ ቪዲዮ ሰርቼ ነበር። ያን ቪዲዮ የሰራሁት እነኚህ ቁርአንይ ናቸው የሚባሉት ሐዲስን የሚክዱ ልጆች የሚሰሩትን ቪዲዮ ተንተርሼ መልስ ለመስጠት ነበር። ያ ቪዲዮ ይመለከተዋል ብዬ ማስበውን አካል በውስጥ በኩል ላኩለት። ምንም መልስ አልሰጠበትም፣ ጸጥ ነው ያለው። ትክክል አይደለህም አላለኝም፣ ትክክል ነህ አላለኝም፣ ኮመንት አላደረገም። ምንም ፊድባክ የለውም በዚያ ቪዲዮ ላይ ማለት ነው። ያ ቪዲዮ ደግሞ ጥያቄ አድርጎ ነበር ያቀረበው። ጥያቄው መልስ ሲሰጠው እኮ አንድ ሰው አመሰግናለሁ ማለት አንድ ነገር ነው፣ አልተዋጠልኝም ማለት አንድ ነገር ነው፣ ለምን እንዲህ አልክ ማለት አንድ ነገር ነው። ጸጥ ነው ያለው። ምክንያቱም ይመስለኛል ጉዳዩም ከሱ የመረዳት አቅም በላይ ነበር። የቁርአንና የሐዲስ ጉዳይ ሰፊ ነው። ሰፊ የሆነ ነገር ደግሞ ለማወቅ መማር አለብህ። ምንም የተማረው ነገር የለም ያ ወንድማችን። ጸጥ ነው ያለው። ሁለተኛ ጊዜ ተመልሼ ቪዲዮ ሰራው። የመጀመሪያውን እንኳን ቢያየው በቃ ዝም ለማለት ፈልጎ ነው ብዬ ስላሰብኩ የሁለተኛው ቪዲዮ ላይ ሜንሽን አድርጌው ነበር። አይቶት ምንም አልተናገረም፣ ጸጥ ነው ያለው። ከዚያ ምን ገባኝ፣ መልስ ቢሰጣችሁ የሆነ የተለከው አካል ደግሞ አንድ አካል አለች፣ የተለከው አካል ማለት ነው። መልስ እንኳን ቢሰጣችሁ ለነሱ አትመልሱላቸው። እናንተ የያዛችሁትን ነገር ወርወር እያደረጋችሁ ሂዱ ነው። ምክንያቱም የሚፈለገው ምንድነው? ማህበረሰቡ እነሱን እንዲከተል አይደለም፣ ያለ ዲን እንዲቀር ነው ማህበረሰቡ። በዚህ ጉዳይ ላይ እኔ በጣም የሚያሳዝነኝ እንደሆነ ታውቃላችሁ፣ ምንም የማያውቁ ልጆች አሉ እዚህ ውስጥ እውነት መስሏቸው ዘለው የገቡ ምንም የማያውቁ ጨዋ የሆኑ ልጆች አሉ። ምንም በቃ እውቀቱ የላቸውም። ግን ይህ ሰው በቃ እውነትም እንትን ነው ብለው ስላሰቡ፣ ትክክል ነው ብለው ስላሰቡ ዘለው የገቡበት ልጆች አሉ። እነኚህ ልጆችም ይጎርፋሉ ማለት ነው ከነሱ ጋር። ከዚያ በኋላ ምን ይደረጋል? ያለው ነገር ምንድነው? ጣል እያደረጋችሁ ሂዱ ነው የእናንተ ስራ። ለምን ሲባል እነሱ ይሄንን ኢስላምን ለመብሳት ጠላት ሲጠቀምበት እነሱን እንደምን አድርጎ ነው የሚጠቀመው? ፒክ ላይ ያለች ፖይንት አለች አይደል? የሆነ ጦር ሲወረወር አፍንጫና አካል አለው እኮ ጦር አፍንጫ አለው፣ የሆነ ነገር የሚበሳ። ከዚያ በኋላ እየሰነጠቀ የሚሄድ ደግሞ አካል አለው ሙሉ በሙሉ ማለት ነው።